ለመጀመሪያ ጊዜ ወደ እናንተ ቻናል ከመጣ ሰብስክራይብ እንድታደርጉና አብራችሁኝ እንድትቆዩ ብዙ ነገር አብረን እንድንማማር በጌታ ፍቅር ጠይቃችኋለሁ። እንግዲህ ከእስልምና አስተምሮ አንጻር የተለያዩ ጉዳዮችን እናነሳና እንነጋገራለን። ወንድሞቼ እዚህ ላይ የምንጮኸው እኮ እናንተ ወደ ገነት እንድትገቡ ነው። እዚህ ጋር ሁለት ነገር እንጠይቅ። ይህ መጽሐፍ ወይ ቁርአን አንድ ሰው እስልምናን በመቀበሉ እስልምና ስለተቀበለ ገሃነም እንዳይገባ እሳት እንዳይነካው ያደርገዋል ወይ ካልን ራሱ እድሜው ዘመኑ ሁሉ እስልምና ውስጥ የኖረ ሰው ከገሃነም አያመልጥም። እሳት የማይነካው ገሃነም ውስጥ የማይገባ ገሃነም እሳት የማይዳስሰው ሰው የለም። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድም እህቶች? ሁላችሁንም ሰላም ብያለሁ። እኔ ወንድማችሁ ከድር ሳዶ ነኝ። እንግዲህ ሰሞኑን ትንሽ የጤንነት ችግር ስለነበረብኝ የዩቲዩብ ፕሮግራም አቋርጬ ነበረ። ለተወሰነ ጊዜ ቪዲዮ ሼር አድርጌ አላውቅም። አሁን ግን የጤንነቴ ነገር ስለተመለሰ ቪዲዮ ወደ መስራት ተመልሻለሁና እንግዲህ ወዳጆቼ ይህንን ቪዲዮ የምትመለከቱ ሁላችሁም ይህንን ቪዲዮ ለሌሎች መድረስ እንዲችል ሼር እንድታደርጉ እንዲሁም ደግሞ ሌሎች ይህንን ቻናል አይተው ሰብስክራይብ እንዲያደርጉ እንድታደርሱ ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ይህ ቪዲዮ ደግሞ ምናልባት ለመጀመሪያ ጊዜ ወደ እናንተ ቻናል ከመጣ ሰብስክራይብ እንድታደርጉና አብራችሁኝ እንድትቆዩ ብዙ ነገር አብረን እንድንማማር በጌታ ፍቅር እጠይቃችኋለሁ። እንግዲህ ከእስልምና አስተምሮ አንጻር የተለያዩ ጉዳዮችን እናነሳና እንነጋገራለን። ዛሬም አንድ አጭር ነገር ወደ እናንተ ይዤ መጥቻለሁ። ያንን ነገር አብረን ከእስልምና አስተምሮ አንጻር እንዴት ይታያል የሚለውን እናያለን። ጌታ ኢየሱስ ለዘላለም የተመሰገነ ይሁን። አንድ ቪዲዮ እንመለከትና እንመለሳለን። እናንተ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ካደረጋችሁ ይህንን ቪዲዮ ለሌላ ሰው ሼር በማድረግ ሰብስክራይብ እንድታግዙ አብራችሁኝ እንድትቆሙ በጌታ ፍቅር እጠይቃችኋለሁ። አንድን ቪዲዮ ሰምተን እንመለስ። ወንድሞቼ እዚህ ላይ የምንጮኸው እኮ እናንተ ወደ ገነት እንድትገቡ ነው። አስከፊው እሳት የሲኦል እሳት ውስጥ እንዳትገቡ ነው። ከሰው ልጅ የተቀጣጠለች እና ከድንጋይ የተቀጣጠለ ሲኦል እዛ እንዳትገቡ ነው። እንግዲህ አባታችን በአደባባይ ሆኖ ሙስሊም አባታችን ነው። እንግዲህ በአደባባይ ቆሞ በዙሪያው ያሉትን ሰዎች አንድ ነገር ይናገራል። እንደዚህ ድምጻችን እስኪታፈን ወይ ደግሞ የምንቸገርበት ምክንያት እናንተ እሳት እንዳትገቡ ነው። የተቀጣጠለች እሳት ከፊታችሁ አለችና እሳት እንዳትገቡ ነው እኛ የምንጮኸው ይለናል። እንግዲህ ምን ማለቱ ነው? ወደ እስልምና እየጠራናችሁን ያለነው ወደ እስልምና የምንጠራችሁ ደግሞ እሳት እንዳትገቡ ነው። እሳት የምትገቡት ከእስልምና ውጪ ስላላችሁ ነው የሚል ንግግር ነው የሚናገሩት። እዚህ ጋር ሁለት ነገር እንጠይቅ። የመጀመሪያ እስልምናን አንድ ሰው በመቀበሉ ከገሃነም የሚያመልጥበት ወይ ደግሞ እሳት ከመግባት የሚያመልጥበት ዋስትናው ነው ወይ? ይህ መጽሐፍ ወይ ቁርአን አንድ ሰው እስልምናን በመቀበሉ እስልምና ስለተቀበለ ገሃነም እንዳይገባ እሳት እንዳይነካው ያደርገዋል ወይ ካልን አያደርገውም። ውሸት ነው። ይሄ ከእውነት የራቀ በአደባባይ የተነገረ ትልቅ ውሸት ነው። ለምን? አይደለም እስልምናን ያልተቀበለ እስልምናን በመቀበሉ ከገሃነም ሊያመልጥ ቀርቶ ራሱ እድሜው ዘመኑን ሁሉ እስልምና ውስጥ የኖረ ሰው ከገሃነም አያመልጥም። በፍጹም ከገሃነም ማምለጥ አይችልም። ከእሳት ማምለጥ አይችልም። እሳት የማይነካው ገሃነም ውስጥ የማይገባ ገሃነም እሳት የማይዳስሰው ሰው የለም።
እኔ አይደለሁም ያልኩት፣ ይሄ ቁርአን ነው ያለው። እስቲ እንመልከት። በሱራ 19 ሱረቱል መርየም በሱራ 19 ሱረቱል መርየም ላይ ቁጥር 71 ላይ እንደዚህ ይላል። ቁጥር 71 ላይ እንመልከት እስቲ። ሱረቱል መርየም ቁጥር 71 ላይ እንደዚህ ይላል። ከእናንተ ስሙ፣ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። ከእናንተ ብሎ ሲናገር ሙስሊሞቹንም ከእስልምና ውጭ ያለውንም ነው የሚመለከተው። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። ጌታ የፈረደው ግዴታ ነው። ጌታ የፈረደው ግዴታ ነው። ወዴት? ከእናንተ ወደ እርሷ የሚለውን ኢብኑ አባስንም ብናይ አልከትርንም ብናይ እንደው አንዳንዶቹ በገሃነብ ላይ የተዘረጋ ድልድይ ወይ ደግሞ ሲራጥ ብለዋል እንጂ አብዛኛው ገሃነብ እንደሆነ፣ እሳት ያለበት ስፍራ እንደሆነ፣ የኃጢአተኛ የሚቀጣበት ስፍራ እንደሆነ በግልጽ ነግረውናል። ስለዚህ እዛ ውስጥ የሚገባው ማን ነው? ከእናንተ አንድም የለም ወደ እርሷ ወራጅ እንጂ። ይህ ከጌታ የተፈረደ ፍርድ ነው። ከጌታ የተፈረደ ፍርድ ነው። የሚያመልጥ የለም። ስለዚህ አደባባይ ላይ ቆሞ የተዋሸ ውሸት ነው። ሰው ሙስሊም ስለሆነ ከእሳት ወይ ከገሃነብ ያመልጣል የሚለው። ቀጥሎ ደግሞ እንደዚህ ይላል፣ ከዚያም እነዚያ የተጠነቀቁትን እናድናለን፣ አመፀኞችን የተንበረከኩ ሆነው በውስጡ አንተዋቸዋለን። እሳት ከገቡ በኋላ ገሃነብ ውስጥ ከገቡ በኋላ እንደ አንዳንድ ተፍሲሮች ደግሞ እሳት ያለበት ከፈረስ ጭራ የምትቀጥን ድልድይ ላይ እዛ ውስጥ ከገባ በኋላ ሰው ሁሉ አመፀኞችን በዛ ውስጥ የተንበረከኩ ሆነው እንተዋቸዋለን። የተጠነቀቁትን ማለት ሙስሊሞችን ደግሞ ከዚያ ገሃነብ ውስጥ እናወጣለን። ኢብኑ አልከትር እንደው አንዳንድ ተፍሲሮች ብዙ ነገራቸው በኃጢአት ምክንያት ተቃጥለው ግንባራቸው ላይ ያለችው የሰራት ምልክት እስክትቀር ድረስ ብቻ ተቃጥለው እንደሚወጡ የሚናገሩ ተፍሲራት አሉ። ይህንን ከዚህ በፊትም በአንድ ቪዲዮ ላይ አሳይቻችኋለሁ፣ ገብታችሁ ማየት ትችላላችሁ፣ ስለ ገሃነብ የተወራው። ዛሬ ግን ልነግራችሁ የምፈልገው ወይ ላሳያችሁ የፈለኩት ይሄን አይደለም። ይሄ ቪዲዮ ትልቅ ውሸት እንደሆነ የሚያሳይ ወይ ደግሞ እዚህ አደባባይ ላይ ቆሞ የሚሰብኩት ነገር የውሸት ንግግር ዝም ብሎ ማስመሰል እንደሆነ በግልጽ የሚያሳይ ነገር ልንገራችሁ። እኛ አባት አደባባይ ቆመው ኑ ወደ እስልምና ኑና እስልምናን ተቀበሉና ዳኑ ብለው ስላሉና ሰዎች እስልምናን ተቀብለው እንደነሱ ንግግር ከገሃነብ እናመልጣለን ብለው ቢያስቡ ከገሃነብ አያመልጡም። በእንደዚህ አይነት መንገድ ሰዎች ከገሃነብ አያመልጡም። በእንደዚህ አይነት መንገድ ሰዎች ህይወትን አያገኙም። በእንደዚህ አይነት መንገድ ሰዎች እውነትን አግኝተው ወይ ደግሞ የህይወት መንገድ ላይ አይሆኑም። በሱረቱል ኒሳ ሱራ 4 ማለት ነው ቁጥር 88 እና 89 ላይ እንደዚህ የሚል ቃል አለ። በመናፍቃን ነገር ማለት በማያምኑ አሁን እኛ አባት ቆመው ኑ የሚሉት መናፍቃንን ነው፣ በእስልምና አነጋገር ማለት ነው። የማያምኑትን ማለት ነው። መናፍቃን ከሃዲዎችን ማለት ነው። በመናፍቃን ነገር አላህ በስራቸው ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጣመመውን ሰው ልታቀኑ ታስባላችሁ? እኚህ አደባባይ ላይ ያሉትን ይላል እስልምናን ያልተቀበሉትን ጠማማዎችን የተጣመሙትን መናፍቃንን ወደ ክህደት የመለስኩት ወይ ከሃዲ ያደረኳቸው እኔ ነኝ ያለ ነው። ታስባላችሁ ወይ? ሁለት ክፍሎች ሆናችሁት የተለያያችሁበት ምክንያት ምንድነው? እኔ ነኝ። አላህ ያጣመመውን ሰው ልታቀኑ ታስባላችሁ እንዴ? አላህ ጣሞታል፣ እናንተ ልታቀኑት ታስባላችሁ እንዴ ብሎ አላህ እሱን የካዱትን ሰዎች ይመለሳሉ ብለው እነሱን ወደ እስልምና ለመመለስ የሚጣጣሩትን ሰዎች ይቃወማል።
ምክንያቱም የካዱትን ሰዎች እነዛ ካዲ መናፍቃን የሆኑትን ሰዎች እንግደላቸው አይገደሉም የሚል ሁለት ሐሳብ ስለተገለጠ ማለት ነው። ታሪኩ ስታነቡት ታስባላችሁ። አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም። ታዲያ ለእርሱ መንገድ ፈጽሞ አታገኙለትም ተብሎ ተነግሯችሁ አደባባይ ወጣችሁ ኑ ከገሃነብ እሳት ዳኑ፣ ኑ አምልጡ፣ ሙስሊም ሁኑ ብላችሁ ስላላችሁ ሰው ሙስሊም አይሆንም፣ ሰው ከገሃነብ አያመልጥም። የናንተ አስተምሮ ያልሆነውን ነገር ለማስመሰል ሌሎች ስላደረጉት፣ ሌሎች ስለፈጸሙት፣ ሌሎች በዚህ መንገድ ተስፋፍተዋል ብላችሁ ስላሰባችሁ፣ ሌሎች ይሄን አድርገዋልና እኛም እዚህ ምድር ላይ እንደዚህ እናድርግ ብላችሁ እስልምና የማይፈቅደውንና አላህ ያላስተማራችሁን የእስልምና ሕግ ያልሆነውን ነገር አደባባይ ላይ ወጣችሁ በማድረግ ደከመን እንዲህ የምንጮህ እኮ ለእናንተ ብለን ነው ብሎ መዋሸት ለምን ያስፈልጋል? ለምን ያስፈልጋል? ወገኖች አሁን አደባባይ ታውቃላችሁ፣ በየቦታው ጀምረዋል። አደባባይ አይደለ ሙስሊሞች መስበክ። ይሄንን ማድረግ ለነሱ እንደ መጽሐፋቸው ትክክል ነው ወይ? ይሄን ስላደረጉ ሰዎችን ማዳን ይችላሉ ወይ? አይችሉም። ምክንያቱም እስልምና አንዱ ትልቁ መሰረቱ አላህ ያሳሳተውን አላህ ያጣመመውን ሰው ማንም ሊያቀናው አይችልም። በጣም የሚያሳዝነው ደግሞ የሚያጣመመው ወይ የገሃነብ ሰው አድርጎ የሚፈጥረው ከመጀመሪያው መሆኑ ነው። ከመጀመሪያው ነው አላህ ምን አድርጎ የሚፈጥረው? የእሳት ሰው አድርጎ የሚፈጥረው። በእናቱ ማህፀን ሳለ ነው የእሳት ሰው አድርጎ የሚፈጥረው። ከሰዎችም ከጋኔንም ብዙዎችን ለገሃነብ በርግጥ ምናልን ፈጠርን በማለት ዘግቷል። ወገኖቼ አደባባይ ላይ ወጥተው እንደዚህ አይነት ነገር የሚያደርጉት እንደው ከሌሎች ጋር እንፎካከር እኩል እንሁን ብለው እንጂ መጽሐፍቶቻቸው ራሱ ይሄንን ነግሯቸው። ስለዚህ አባታችን አደባባይ ቆመው ደከመን የሚሉት ያለ መጽሐፉ ትእዛዝ አድርገው ነው፣ ያለ እምነቱ ትእዛዝ አድርገው ነው። እምነቶት እንኳን የማይፈቅደውንና የማይናገረውን የማያዞትን ነገር አድርገው ለምን ደከመን ይላሉ። የመጀመሪያ ከእሳት የሚያድን ነገር አይደለም የሚናገሩት፣ ገሃነብ እሳት ውስጥ የሚያቃጥል መንገድ ላይ ነው የምትሉት። ሁለተኛ ነገር ደግሞ መጽሐፋችሁ ራሱ ይህንን ያዛችኋል ወይ? አያዛችሁ። ስለዚህ አደባባይ ወጣችሁ መስበካችሁ እንደው ከምን አንጻር እንደሆነ እናንተ ራሳችሁ አስቡበት። ግን አስተምሮቶቻችሁ፣ ንግግሮቻችሁ ራሱ ይህንን አይፈቅድላችሁም። ንግግሮቻችሁ ራሱ እናንተ የምትሉት ውሸት መሆኑን ራሱ መጽሐፍቶቻችሁ ያጋልጧቸዋል። መጽሐፍቶቻችሁ ይነግሯቸዋል። ያለው እውነት ይሄ ነው። ሰላምና ጸጋ ይብዛላችሁ። በሌላ ቪዲዮ እንገናኛለን። እግዚአብሔር ከእናንተ ጋር ይሁን። ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። ብዙ ነገር እንማማራለን። ኢየሱስ ይባርካችሁ።